የማይመስለውን ነገር አትጠይቂ። ቆይ ከዚህ በላይ መኝታ ቤት ስትቃቀፉ ማየት ነበረብኝ? ለሊ አደይ እባክሽ እስኪ ሞኝ አትሁኝ። ይሄኔ እኮ ፍቅር እራሷን ደብቃ ነው እንደታገተች እያስመሰለች ያለችው። ለምን እንደዛ ታደርጋለች? ምን ልትጠቀም? አንቺ እንዳሳገቻት አድርጋ ተናግራ አንቺ የችግር ለመፍጠር ይሆናል። ለማንኛውም ግን አንቺ በቻልሽው መጠን ከእሷ ላይ የሚጠብሽ ጥያቄዎች መልስ በማዘጋጀት ይኖርብሻል። ኧረ ተይ ለምለም፣ ገና ሰው ሳትገኝ ሌላ ነገር ታደርጋለች ብሎ ማሰቡ ጥሩ ነው? አይ አደይ፣ እኔ አክስቴ ቤት በነበርኩበት ሰዓት ልጆቿን ምን ያደርጉኝ እንደነበረ ብነግርሽ ይህን ያሁሉ ምልሽን ነገር ትረጂኝ ነበር። አንቺ የችግር በመፍጠር የሚደሰቱ ሰዎች እንዳሉ አትርሺ። እና ምን ይሻላል ብትይኝ ለምለም፣ ምን ላድርግ? ለሚነሱብሽ ጥያቄዎች መልስ ማዘጋጀት ይኖርብሻል። እሷ ምንም ብትልሽ ምንም እንዳደነግጪ። ከእሷ በላይ ብልጥ መሆን ያለብሽ። እኔ እሱ ብቻ አሳሰበኝ። ብቻ እሷ በሰላም ተመለስ። ባርኮትም እኮ በጣም እየተጨናነቀ ነው። ይህን ሁሉ ጊዜ ስትቆይ የፍቅርን ጸባይ አልተረዳሽውም ማለት ነው። ፍቅር እኮ ማለት ሰውን ከሰው በማጣላት የምትደሰት አይነት ሰው ናት። አንቺም ግን በዚህ ጸባይሽ የምትቀጥይ ከሆነ የእሷ አሻንጉሊት ሆነሽ ነው የምትቀሪው። አደይ እባክሽ አትምሰል እሺ። ይኸውልህ ባርኮቴ፣ አንተ ተረጋጋሽ።